በየቀኑ ፀጉር ሲነቃቀል ማየት እንግዲህ ምን ያክል የሚያሳዝንና በራስ መተማመንም ደግሞ የሚቀንስ ነገር እንደሆነ አውቃለሁ። ከእንቅልፍ ስትነሱ እንግዲህ ትራሳችሁ ላይ፣ ሻወር ውስጥ አሊያም ደግሞ ፀጉር ስታበጥሩ በብዛት የሚወጣ ፀጉር ካያችሁ እውነተኛ መፍትሄ ለማግኘት ይህንን ቪዲዮ እስከ መጨረሻው ተከታተሉ። በመጀመሪያ ፀጉር ለምን ይነቃቀላል እና ምክንያቶቹ ምንድን ናቸው የሚለውን እናያለን። አንደኛው እንግዲህ በዘር ውርስ የሚመጣ ነው። ሁለተኛው ደግሞ በሆርሞን ለውጦች ምክንያት ነው። ሆርሞን የፀጉር እድገትን የሚቆጣጠሩ ነገሮች ናቸው። በማንኛውም የሆርሞን መዛባት ወቅት ሊነቃቀልና እድገቱን ሊያቆም ይችላል። የሆርሞን ለውጥ በምን ሊከሰት ይችላል የሚለውን ስናይ ደግሞ አንደኛው እርግዝና ነው። እርግዝና እና ልጅ ከተወለደ በኋላ በእርግዝና ወቅት የኤስትሮጂን መጠን ፀጉር ከመነቃቀል ይልቅ እንደውም በጣም በተሻለ ሁኔታ እንዲያድግ ያደርገዋል። ነገር ግን ልጅ ከተወለደ በኋላ የኤስትሮጅን መጠን በፍጥነት ዝቅ ስለሚል ፀጉር በአንድ ጊዜ መነቃቀል ይጀምራል። ይህ ሁኔታ እንግዲህ ልጅ ከተወለደ በኋላ ከ3 እስከ 6 ወራት የሚቆይ ሊሆን ይችላል እና ይህም ደግሞ በራሱ የሚስተካከል ነገር ነው። ሁለተኛው የሆርሞን ችግር ደግሞ የታይሮይድ ችግር ነው። ታይሮይድ ሆርሞን ሜታቦሊዝምን ይቆጣጠራል። የታይሮይድ መጠን ከፍተኛ ወይም ዝቅተኛ ከሆነ ፀጉር በጣም ሊነቃቀል ይችላል። ችግሩን ለመፍታት ደግሞ የሆርሞን መጠንን ማስተካከል አስፈላጊ ነው። ሶስተኛው ሜኖፓውዝ ወይም ደግሞ የማረጥ ጊዜ የምንለው ነው። በማረጥ ወቅት የቴስቴስትሮን መጠኑ ከኤስትሮጅን መጠኑ ስለሚጨምር ይህ ደግሞ በሴቶች ላይ የፀጉር መነቃቀልን ያመጣል። ሶስተኛው ምክንያት ደግሞ ጭንቀት ነው። ጭንቀት ሰውነታችን ከፍተኛ ጭንቀት ሲያጋጥመው የሰውነት ኃይልን ለመቆጠብ ፀጉር ለማብቀል የሚያውለውን ጉልበት ይቀንሰዋል። ስለዚህ ጭንቀት ከቀነሳችሁ ግን ፀጉር በ6 ወራት ውስጥ ሙሉ ለሙሉ ሊመለስ ይችላል ማለት ነው። አራተኛው ምክንያት ደግሞ የአመጋገብ ችግር ነው። ፀጉር በዓለም ላይ እንግዲህ በፍጥነት ከሚያድጉ ነገሮች አንዱ ነው። ይህ እድገት ደግሞ ከፍተኛ መጠን ያለው ቫይታሚኖችን እና ማዕድናትን ይጠይቃል። ስለዚህ በአመጋገባችን ውስጥ የጎደሉ ነገሮች ካሉ ፀጉር መነቃቀል የመጀመሪያው ምልክት ይሆናል ማለት ነው። እና ዋና የፀጉር መነቃቀል ሊያመጡ የሚችሉ ወይም ደግሞ በአጠቃላይ ከፀጉር ጋር የሚገናኝ ችግር ሊያመጡ የሚችሉ ጉድለቶች አንደኛው ብረት ወይንም አይረን የምንለው ነው። በተለይ በሴቶች ላይ የተለመደ የፀጉር መነቃቀል ምክንያት ነው። የብረት እጥረት የኦክሲጅን አቅርቦትን ይቀንሳል። ሁለተኛው ፕሮቲን ነው። ፀጉር በዋነኝነት ከኬራቲን ወይም ደግሞ ፕሮቲን የተሰራ ነው። በቂ ያልሆነ ፕሮቲን መውሰድ ፀጉር እንዲደርቅና እንዲሰባበር ያደርጋል። ሶስተኛው ዚንክ ነው። የፀጉር ህብረ ህዋስ ለመጠገን በጣም ወሳኝ ነገር ነው። እጥረት ካለ በክቡ የመላጨት ነገር ይኖራል ፀጉር ላይ። ይህም ደግሞ ከዚህኛው ችግር ጋር የተገናኘ ሊሆን ይችላል። አራተኛው ባዮቲን ነው። የባዮቲን እጥረት ካለ የፀጉር መነቃቀል ሊኖር ይችላል። እንግዲህ መፍትሄው ደግሞ የደም ምርመራ በማድረግ ጉድለቶችን ማወቅና የጤና አመጋገብን መከተል የመጀመሪያው እርምጃ ነው የሚሆነው ማለት ነው። ሌላው እንግዲህ ፀጉር እንዲነቃቀል ከሚያደርጉ ነገሮች በዋነኝነት የጤና ሁኔታዎች ናቸው። ለምሳሌ እንደ ራስ ቅል ኢንፌክሽኖች፣ እንደ ፈንገስ፣ የተለያዩ ኢንፌክሽኖች የራስ ቅልን በማዳከምና ፀጉር እንዲሰባበር እንዲወድቅ ያደርጋሉ። ሉፐስ የሚባል ህመም አለ። ይህ አይነት እንግዲህ መነቃቀልና ብዙውን ጊዜ ጠባሳ ይተዋል። ስለዚህ የፀጉር መነቃቀል ከእንደዚህ አይነት ነገሮች ከም ሊያያዝ ስለሚችል ብትመረመሩና ያላችሁበትን ሁኔታ ብታዩ የተሻለ ይሆናል ማለት ነው። ይሄ ደግሞ ዋነኛውና ትልቁ የፀጉራችን መነቃቀል፣ መሰባበር፣ መድረቅ በአጠቃላይ የብዙ ነገሮች ዋነኛ ምክንያቱ የፀጉር አያያዝ ስህተት ነው። በጣም በብዙ እንሳሳታለን ፀጉራችን በምንይዝበት ወቅት። የመጀመሪያው ትራክሽን አሎፔሺያ ይባላል። ይህ የሚከሰተው ደግሞ ፀጉርን በተከታታይ በጣም ለረጅም ጊዜ አጥብቆ የሚጎትት አይነት፣ ለምሳሌ ጥብቅ የሆኑ ሹርባዎችን፣ በጣም የሚነጩ የፀጉር ማበጠሪያዎችን መጠቀም፣ በጣም ጠንካራ የሆኑ የፀጉር ማስያዣዎችን መጠቀም፣ እነዚህ ፀጉራችሁ እንዲወጠር ጥብቅ እንዲል ያደርገዋል። ይሄም ደግሞ ለፀጉር በጣም መጥፎ ነው። ስለዚህ መፍትሄው ደግሞ ፀጉርን እረፍት መስጠት ነው። ሹሩባ ስትሰሩ ላላርጋችሁ ስሩ። ፀጉራችሁን ስታስይዙ ጥብቅ አድርጋችሁ አታስይዙ። እነዚህ ነገሮች አድርጉ። ሁለተኛው ሙቀትና ኬሚካላዊ ጉዳት ነው። ከመጠን በላይ የሆነ ሙቀት ምናልባት ፀጉራችንን ስንተኮስ ሊሆን ይችላል። እንዲሁም ደግሞ የተለያዩ ቀለሞችን መጠቀም፣ እነዚህ ነገሮች ለፀጉር መሰባበር ዋነኛ ምክንያቶቹ ናቸው ማለት ነው። ሌላኛው ደግሞ አንዳንድ መድኃኒቶችን እየወሰዳችሁ ከሆነ እነዚህም የፀጉር መነቃቀልና ወይም መሰባበርም ሊያመጣ ይችላል። ለምሳሌ የደም ግፊት መድኃኒቶች፣ የመንፈስ ጭንቀት፣ የዲፕሬሽን መከላከያ መድኃኒቶችን የምትጠቀሙ ከሆነ፣ ከፍተኛ መጠን ያለው የቫይታሚን ኤ የምትጠቀሙ ከሆነ፣ የደም መርጋት መከላከያዎችን የምትጠቀሙ ከሆነ እነዚህ መድኃኒቶች ምናልባት ለፀጉር መነቃቀል ምክንያት ሊሆኑ ይችላሉ። ስለዚህ እነዚህን መድኃኒቶች እየወሰዳችሁ ከሆነ እንዳታቆሙ መድኃኒት መውሰዳችሁን። ነገር ግን
በጣም መነቃቀል ከጀመረ በጣም እያስተዋላችሁት ከሆነ ከሐኪማችሁ ጋር በመማከር የተሻለ ምትክ በለውጡ የሚሰጣችሁ ነገር ካለ ከሐኪማችሁ ጋር መነጋገር ነው እንጂ በፍጹም እንዳታቆሙ መድኃኒታችሁን። ስለዚህ እነዚህ እንግዲህ ምክንያቶችን ካየናቸው ተፈጥሯዊ መፍትሄዎቹ ምንድን ነው ብለን ስንል የመጀመሪያው የራስ ቅልን ማሳጅ ማድረግ ነው። በጣም ቀላሉ ግን በጣም የሚጠቅማችሁ ፀጉራችሁ ላይ ከፍተኛ ለውጥ የምታዩበት ነገር ነው። ማሳጅ የራስ ቅል ውስጥ ያለውን የደም ዝውውር ይጨምራል። የተሻለ የደም ዝውውር አለ ማለት ለፀጉር ስሮች የተሻለ የተመጣጠነ ምግብና ኦክሲጅን አገኘ ማለት ነው። ስለዚህ በቀን ከ5 እስከ 10 ደቂቃ ጣቶቻችሁን በመጠቀም በጥፍር ሳይሆን በጣቶቻችሁ በክብ እያደረጋችሁ ጭንቅላታችሁን ማሳጅ ማድረግ በጣም ይጠቅማል። ሁለተኛው የሮዝመሪ ዘይት ነው። የሮዝመሪ ዘይት እንግዲህ የሚኖክሲዲንን ያህል እንግዲህ ብዙ ሰዎች ሚኖክሲዲን ሲጠቀሙ አይታችሁ ታውቃላችሁ። የእሱን ያህል ውጤታማ ሊሆን ይችላል የሚል ጥናቶች አሳይተዋል። አጠቃቀሙ የሮዝመሪ ዘይት በጣም ጠንካራ ስለሆነ ምናልባት የሮዝመሪ ዘይት ከሱፐርማርኬት ወይም ምናልባት ከሱቅ ማግኘት የምትችሉ ከሆነ እሱን በ2 የሻይ ማንኪያ ጠብታ አድርጋችሁ ከካስተር ኦይል ጋር ወይም ደግሞ ከኮኮናት ቅባት ጋር በመደባለቅ ፀጉራችሁን መቀባት ትችላላችሁ። ምናልባትም ደግሞ ከሌለ በቤታችሁ ዋናውን አትክልቱን ማዘጋጀት ትችላላችሁ ማለት ነው። ሶስተኛው የካስተር ኦይል ነው። ካስተር ኦይል እንግዲህ የፀጉርን ጤና በማሻሻል እና የፀጉርን ውፍረት በመጨመር በጣም የሚጠቀስ ነው። ሌላኛው የሽንኩርት ጭማቂ ነው። በመጀመሪያ ሽታው በጣም ሊከብዳችሁ ይችላል፣ ግን ውጤቱ በጣም አሪፍ ነው። ስለዚህ ስትጠቀሙ ሽንኩርት ጭማቂውን አውጥታችሁ ለ30 ደቂቃ በራስ ቅላችሁ ላይ አቆይታችሁ በሻምፖ መታጠብ ነው። ይህ በሳምንት 2 ወይም 3 ጊዜ መድገም ትችላላችሁ። ሌላው እንቁላል ነው። እንቁላል ሙሉ የፕሮቲን ምንጭ ነው። ስለዚህ እንደ ፀጉር ማስክ ሊያገለግል ይችላል። እንቁላሉን ከወይራ ዘይት ጋራ ካላችሁ፣ ከሌላችሁም ደግሞ እንቁላሉን ፀጉራችሁን በመቀባት ለ20 ደቂቃ ፀጉራችሁ ላይ በማቆየት መታጠብ ትችላላችሁ። ዋናውና ቋሚ መፍትሄ የሚያመጣው ነገር ደግሞ የአኗኗር ዘይቤን መለወጥ ነው። በተለይ ጭንቀትን በጣም መቀነስ አለባችሁ። ከመጠን ያለፈ ጭንቀት የፀጉር ዋነኛ ጠላት ነው። ስለዚህ ሜዲቴት ማድረግ፣ መጸለይ፣ እነዚህ ነገሮች ኮርቲሶል የተባለውን የጭንቀት ሆርሞንን ስለሚቀንሱ በጣም ለፀጉራችሁ ጤንነት፣ ለፀጉራችሁ ብቻ ሳይሆን በአጠቃላይ ለሰውነት ጤና እጅግ አስፈላጊ ነው። ጥሩ እንቅልፍ መተኛት፣ በቀን ከ7 ሰዓት እስከ 8 ሰዓት መተኛት ሰውነት ራሱን እንዲጠግን ያደርገዋል። ሌላኛው አመጋገብ ነው። ብዙ ጊዜ እንደምነግራችሁ የፀጉርን ጤና በዋነኝነት ከአመጋገባችን ጋራ ግንኙነት አለው። ሰው የሚበላው ነገር ነው ፊት ለፊት ወጥቶ የሚታየው። ስለዚህ በተለይም ደግሞ ለፀጉራችሁ ኦሜጋ 3 ፋቲ አሲድ እንደ አሳ፣ ቺያ ሲድ፣ እንደ ተልባ የመሳሰሉትን ማግኘት ትችላላችሁ። ቫይታሚን ዲ ለፀጉር ጤና ወሳኝ ነው። ፀሐይ መሞቅ፣ በተለይ የጠዋት ፀሐይ ወይም ደግሞ ሰፕሊመንት መውሰድ ያስፈልጋል። ፕሮቲኖችን እንደ ስጋ፣ እንቁላል፣ ጥራጥሬ የሚባሉትን ነገሮች መመገብ ያስፈልጋችኋል። ሁሌም ደግሞ እንደምላችሁ ሁሉም ምግብ ለሁሉም ሰው ይሆናል ማለት አይደለም። ምክንያቱም ጥሩ ምግብ እንኳን ቢሆን ካላችሁበት የጤና ሁኔታ ጋር ላይሄድ ይችላል። ፕሮቲን ራሱ ቢሆን ኦሜጋ 3 ቢሆን ካላችሁበት የጤና ሁኔታ ጋር ቀጥተኛ ግንኙነት አላቸው። ስለዚህ ማንኛውንም ምግብ ስትመገቡ የጤናችሁን ሁኔታ እያያችሁ ከምበላው ምግብ ካለሁበት የጤና ሁኔታ ጋር እየሄዳለሁ የሚለውን እያያችሁ መሆን አለበት። ሌላው የፀጉር አያያዝ ልምድ ነው። ሻምፖ ኃይለኛ ኬሚካል ያለውን ወይም ጥንክር ያለ ሻምፖ አትጠቀሙ። ማበጠር ፀጉራችሁ ውስጥ ታበጥሩ ደግሞ ፀጉራችሁ እርጥብ በሚሆንበት ጊዜ ነው ማበጠር ያለባችሁ። በቀስታ እንዲህ በኃይለኛው አትንጩት። ሙቀት በጣም የምትጠቀሙም ከሆነ መጠኑን መቀነስ ወይም ደግሞ ደጋግማችሁም ፀጉራችሁን ሙቀት እንዲያገኘው ለማድረግ ነው። ውድ ተመልካቾች እንግዲህ ፀጉርን ለምን እንደሚነቃቀል በዝርዝር ተመልክተናል። በዘር የሚወረሳለ ጭንቀት፣ ከታይሮይድ ችግር፣ አጥብቃችሁ ሹሩባ መሰራት፣ የተለያዩ ምክንያቶች ይኖሩታል። መጀመሪያ መፍትሄውን ለማግኘት መጀመሪያ ችግሩን መፍታት ይኖርብናል። ስለዚህ ችግሩን ለይታችሁ መፍትሄውን መወሰን ትችላላችሁ። ማስታወስ ያለብን ዋናው ነገር ትዕግስት ነው። ትዕግስት ወሳኝ ነገር ነው። ፀጉር በወር ውስጥ የሚያድገው በጣም በትንሹ ነው። ማንኛውንም ውጤት ወይም መፍትሄ ለማየት ከ3 እስከ 6 ወራት መጠበቅ ያስፈልጋል። በወጥነት ተስፋ ባለመቁረጥ ለውጥ ማምጣት ይቻላል። ይህ ቪዲዮ ይረዳችኋል ብዬ አስባለሁ። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ቪዲዮውንም ላይክ አድርጉት።